ሂውስተን ቴክሳስ ኢንተርናሽናል ትሬድ ሴንተር በመገኘት ለዲያስፖራው በኢትዮጵያ ያሉ ኢንቨስትመንትና የቢዝነስ እድሎችን ያብራሩት በአሜሪካ በሜክሲኮና በጀማይካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ግርማ ብሩ ገና እየጀመረና እያደገ ባለው የኢትዮጵያ ኢኮኖሚ ላይ ኢንቨስት የሚያደርግ ሰው እድሉና አማራጩ ሰፊ ነውና በነጻነት በምትሰሩባት ኢትዮጵያ ላይ በመረጣችሁት የቢዝነስና ኢንቨስትመንት መስክ በመሰማራት ራሳችሁንና አገራችሁን የምትጠቅሙበት ጊዜው አሁን ነው ብለዋል። ከተሳታፊዎቹ መሃል በዩኒቨርሲቲ ኦፍ ቴክሳስ የኤምዲ አንደርሰን ካንሰር ሴንተር ረዳት ፕሮፌሰር ብስራት ደበበ በኢትዮጵያ የሚሰጠውን የካንሰር ሕክምና በእውቀትና ቴክኖሎጂ ሽግግር ለማገዝ ከጤና ጥበቃ ሚኒስቴር ጋር አብረን እየሰራን ነው ብለዋል። ኢትዮጵያ የድሮ የምታውቃት ኢትዮጵያ አይደለችም፣ በመበልጸግ ላይ ያለች ኢትዮጵያ ነችና አሁን ኢትዮጵያም ላይ ይሄ ነገር ካንሰርም እያደገ እየመጣ ነው፣ እየገደለ ነው ሰው እና ይህን ኢትዮጵያንም ሄደን ኮንትሪቢዩት ማድረግ ይኖርብናል በሚል ነው የጀመርነው ከ3 ዓመት በፊት ማለት ነው። በኢትዮጵያ የህዳሴ ጉዞ ተሳታፊ ለመሆንና ኢንቨስትመንት ላይ ለመሰማራት ከመድረኩ ያገኘነው መረጃ ተስፋ ሰጪ ነው ብለዋል ተሳታፊዎቹ። በሀገራችን ብዙ እድሎች እንዳሉ ብንሰራ በውጭ ሀገር የምንገኝ ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ ሀገራችን ተመልሰን ብንሄድ ብዙ እድሎች እንዳሉ የሚጠቁሙና የሚያስተምሩ ናቸው። ሀገራችንም በምን አይነት ተስፋ ሰጪ ሁኔታ ላይ እንዳለች በጣም የሚጠቁም በጣም የሚያስተምርና በአጠቃላይ ለህዝቡ ተስፋ የሚሰጥ መልእክት ነው። ሀበሻ ግሩፕ የሚባል ኢንቨስትመንት አለን። ያን ደግሞ ሊሰርተንም ከኢትዮጵያ ኤክስፖርት ለማድረግም ያው ፕላን አድርገናል። ያን ነገር አገራችን ኢንቨስት እናደርጋለን ብለን 6 ሰዎች አለን። በ6 ሰዎች መካከል ደግሞ ያው ፕሮግራም ይዘናል። ያው ፕሮሰስ ላይ ነው ያለው። ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ የዲያስፖራ ዘርፍ ካውንስለር አቶ ደመቀ ዘመነ ዲያስፖራውን በአገሩ ልማት ላይ ለማሳተፍ የጀመርነው ጥረትና እንቅስቃሴ ይቀጥላል ብለዋል። በድምሩ ወደ 131 የሚሆኑ የዲያስፖራ አባላት በአግሪካልቸር፣ በማኑፋክቸሪንግ፣ በቴክስታይል ወደ 250 ዶክተሮችን የያዘ የሆስፒታል የኛ ሀገር ህሙማን ወደ ውጭ ሀገር የውጭ ምንዛሬ በማውጣት አንዳንዶችም ይሄን የውጭ ምንዛሬ በማጣት እዛው መዳን እየቻሉ ችግር ውስጥ የሚወድቁበትን ሊያቃልል የሚችል ግዙፍ ሆስፒታል ለመገንባት ያሰቡ በፋርማሲ ሴክተር፣ በሶላር ኢነርጂ እና በሌሎችም ቀላልና ከበድ ያሉ ኢንዱስትሪ ዘርፎች የኢንቨስትመንት ዘርፎች ለመሳተፍ መነሳሳት የፈጠሩ ኢንቨስትመንት ውስጥ የሚገቡ ዲያስፖራ አባላት አሉና ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ አዘጋጅነት በ13 የተለያዩ ስቴቶች ተመሳሳይ መድረኮች መካሄዳቸው ይታወቃል። ንጋት በቃና ከኢትዮጵያ ሚዲያ ኔትወርክ ሂውስተን ቴክሳስ።